በሜይ 15 1992 ቻሊኖ ሳንቼዝ ወደ መድረኩ ዘፈኑን ለማቅረብ ወጣ። ነገር ግን እሱ የወጣው በቀጥታ ወደ ሞቱ ነበረ። ነገሩ የተፈጠረው ሁሊያካን ሜክሲኮ ሲሆን አዳራሹ በሰው ብዛት ተሞልቷል። ተመልካቾች አብረው እየጠጡ እየጨፈሩ ነው። ሁሉም ሰው ተደስቷል። በዚህ መሃል ግን አንድ ነገር ተፈጠረ። ቻሊኖ ዘፈኑን እያቀረበ ባለበት ሰዓት አንድ የማይታወቅ ሰው ትንሽ ወረቀት ሰጠው። ቻሊኖም ያቺን ወረቀት አነበባት። እንዳነበበውም ሙሉ ሙዱ ተቀየረ። ፈገግታውም ከፊቱ ጠፋ። አንዳንዶች የተሰጠው ወረቀት ላይ የተጻፈው መዝፈንክን ከቀጠልክ ትሞታለህ ይላሉ። ግን እሱ ነገር ሊረጋገጥ አልቻለም። ቻሊኖ ዝም ብሎ ማስፈራሪያ እንደሆነ ያውቃል። ግን በጭራሽ መስፈንን አላቆምም ነበር። በውስጡ ይህ የመጨረሻ ዝግጅት እንደሆነ ያውቅ ይመስል በስነ ስርዓት ዘፈኑን አቀረበ። ከኮንሰርቱ በኋላ ቻሊኖና ሙሉ ቡድኑ መንገድ ጀመሩ። በድንገት ግን ብዙ መኪናዎች ከፊት ለፊታቸው መጥተው መንገዳቸውን ዘጉባቸው። ካስቆማቸውም በኋላ የታጠቁ ሰዎች ከመኪናው ወረዱ። አንዳንዶቹም የፖሊስ መታወቂያ ይዘው ነበር። እንደዚህም አሉት፣ ኮማንደራችን ላይክ ይፈልጋል አሉት። እሱም እዛ ቦታ ላይ ሊያመልጥ ቢሞክር እዛ የተሰበሰቡት የቡድን አጋሮቹ ጋር ምን እንደሚፈጠር በማሰብ ከመኪናው ወርዶ በቀጥታ ወደ ታጠቁ ሰዎች መኪና ገባ። ከገባ በኋላም አልተመለሰም። ያም መኪና ከዛ ቦታ ሄደ። ይሄ ሁሉ ነገር የተፈጠረው በምሽት ነበር። እናም ሲነጋጋ አንድ ገበሬ ወደ እርሻ ያመራል። እርሻ ውስጥም ያልጠበቀው ነገር ይመለከታል። የተመለከተውም ነገር የሞተ ሰው ሬሳ ነበረ። ሬሳውም ዓይኑና እጁ ታስሮ ጭንቅላቱ በሁለት ጥይት ተመቶ ነበረ። ሟችም ቻሊኖ ነበረ። ገዳዮቹ እስካሁን አልታወቁም። ያቺ ያነበባት ወረቀትም ምን እንደተጻፈባት እስካሁን ማንም ሊረዳ አልቻለም። ታሪኩ ይህን ይመስላል።